የምዕራባውያን ነፍስ ወደ ቤተክርስቲያን። ነጮች ስለምን ወደ ኦርቶዶክስ ይጎርፋሉ? በዘመናዊው ዓለም ሰማይ ጠቀስ ፎቆችና በዲጂታሉ ዓለም ጫጫታ መካከል አንዲት ድምጽ አልባ አብዮት በምዕራቡ ንፍቀ ክበብ እየተቀጣጠለች ነው። ይህች አብዮት የሰልፍና የጩኸት ሳትሆን ነፍስ ወደ ቀደመው ቤቷ ለመመለስ የምታደርገው የጸጥታ ሽግግር ናት። ከአሜሪካ ሰፋፊ ጎዳናዎች እስከ አውሮፓ ጥንታዊ ከተሞች ድረስ በትውልድ ቅብብሎሽ ያገኟቸውን የካቶሊክና የፕሮቴስታንት እምነቶችን አልፎም ሕይወት ትርጉም የላትም ከሞት በኋላ ምንም የለም በሚለው የከንቱነት ፍልስፍና ተስፋ ቆርጠው የቆዩ ነፍሳት ዛሬ ወደ ጥንታዊቷ ኦርቶዶክሳዊት ቤተክርስቲያን በከፍተኛ ፍጥነት እየገቡ ነው። ይህ ፍልሰት ተራ የሃይማኖት መቀየር ሳይሆን በቁሳዊ ብልጽግና ማማ ላይ ሆኖ መንፈሳዊ ረሃብ ላከሳውና ውስጣዊ ባዶነት ላደቀቀው ምዕራባዊ ማህበረሰብ የሚቀርብ የመዳኛ መርከብ ፍለጋ ነው። በተለይም ጥንታዊነቷንና ምስጢራዊ ማንነቷን ሳትበርዝ ዛሬም ድረስ በቅድስና ሽታ ወደምትኖረው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንዲሁም ወደ ተቀሩት አሃት ኦሪየንታልና ምስራቅ ኦርቶዶክስ አብያተ ክርስቲያናት የሚደረገው ጉዞ የዘመኑ ሰው የታሪክና የህልውና ጥያቄ የሚመልስ ታላቅ ክስተት ሆኗል። ነጮች በያሬዳዊው ዜማ ተደንቀው፣ ጥቁሮች በገዳማዊ ተጋድሎ ተማርከው፣ ምሁራን ደግሞ በብራና መጻሕፍቱ ምስጢራዊ ትርጓሜ ተረተው በአንድነት አቡነ ዘበሰማያት እያሉ ሲንበረከኩ ማየት ክርስትና ከመነሻው ምን ይመስል እንደነበር ለዓለም ዳግም ምስክርነት እየሰጠ ነው። በቴክኖሎጂ የሰለጠነውና በምክንያታዊነት ድርቅ የሰለለችው የምዕራቡ አምሮ ዛሬ በእጣም መዓዛ በታቦት ምስጢርና በሥርዓተ ቅዳሴው ግርማ ውስጥ የጠፋበትን የነፍስ ሰላም በሲቃይ ያገኘው ይገኛል። እነዚህ አዲስ አማኞች ከምዕራብ ወደ ምስራቅ የሚያደርጉት ጉዞ ከምድር ወደ ሰማይ የመሻገር ያህል የሚቆጠር ጥልቅ መንፈሳዊ ትርጉም አለው። በምዕራባውያኑ አብያተ ክርስቲያናት ውስጥ የሚታየውንና ዘመናዊነት የወለደውን ለስጋ ምቾት ያደላ ቀለል ያለ የተባለለትን ክርስትና በመተው ራስን በመካድና በጾም የሚገኘውን ያንን ሐዋርያዊውን የጽናት መንገድ መምረጣቸው ዓለማችን ወደ እውነተኛው የብርሃን ምንጭ ዳግም እየተመለከተች መሆኑን ያበስራል። በሰዎች ዘንድ ከተናቀውና ረቂቅ ከሆነው ጥንታዊ ምስጢር ውስጥ ሕይወትን የሚለግስ ዘላለማዊ እውነት ማግኘት መቻላቸው ለብዙዎች አስገራሚ ሆኗል። ጤና ይስጥልን የሎጊያ ቤተሰቦች፣ ሰላም እግዚአብሔር ከእናንተ ጋር ይሁን እያል በዛሬው መርሃ ግብራችን በዘመናዊው ዓለም ውስጥ ሆነው ጥንታዊውን መንገድ መርጠው የሚጓዙትን እነዚህን መንፈሳዊ ስደተኞች ታሪክ እንዳስሳለን። ከባዶነት ወደ ሙላት፣ ከዓለማዊ ግርግር ወደ መንፈሳዊ ጸጥታ እንዲሁም ከዘመናዊነት ጫና ወደ ዘላለማዊ ቅዱሳት ትውፊት የሚደረገውን ይህን ልብ የሚነካና መንፈስን የሚያድስ ጉዞም በጥልቀት እንመለከታለን። አብራችሁን እስከ ፍጻሜ ቆዩ። በምዕራባውያን ዘንድ ለኦርቶዶክሳዊት ቤተክርስቲያን የሚሰጠው ትኩረት ዋነኛው ምንጭ ጥንታዊነት የሚባለው እሴት ነው። በምዕራብ ዓለም የሚገኙ ሃይማኖታዊ ተቋማት ዘመኑ ከፈጠረው የሊበራሊዝም እና የፖለቲካ ትክክለኛነት ጫና ጋር ለመስማማት ሲሉ የኖሩበትን ዶግማና ቀኖና በየጊዜው ሲያሻሽሉ ይስተዋላል። ይህ ሁኔታ ደግሞ የማይለወጥ እውነት የሚፈልገውን ምዕራባዊ አማኝ ግራ ያጋባዋል። በዚህ መሃል ኦርቶዶክሳዊት ቤተክርስቲያን ላለፉት 2000 ዓመታት ሳይበረዝ የቆየውን ሐዋርያዊ ትውፊት ሙጥኝ ብላ መቆየቷ ለዘመናዊው ዓለም ትልቅ እንቆቅልሽና ማራኪ ግኝት ሆኖላታል። ወደ ቤተክርስቲያኗ የሚመጡ አዳዲስ አማኞች እንደሚናገሩት በኦርቶዶክስ ውስጥ የሚያገኙት ነገር አዲስ የተፈበረከ ሳይሆን ከመጀመሪያዎቹ ክርስቲያኖች ዘንድ ሳይቋረጥ የመጣ ሕያው ሰንሰለት መሆኑ የነፍስን ረፍት ይሰጣቸዋል። ከዚህ ጥንታዊነት ጋር ተያይዞ የሚመጣው ሌላ ማራኪ ገጽታ ደግሞ የሥርዓተ አምልኮ ምስጢራዊነትና ግርማዊነት ነው። በብዙዎቹ የፕሮቴስታንት አብያተ ክርስቲያናት ውስጥ የሚታየው አምልኮ ስሜታዊነት ወይም ደግሞ ምሁራዊ ትንታኔ መሰረት ያደረገ ነው። በኦርቶዶክስ ውስጥ ግን አምልኮ አምስቱንም የስሜት ሕዋስ የሚዳስስና መላውን ሰውነት የሚያሳትፍ ነው። በኢትዮጵያና በኦሪየንታል አብያተ ክርስቲያናት የሚታየው የዕጣን መዓዛ፣
የጧፍ ብርሃን፣ ጥንታዊ የዜማ ቅላጼዎችና የካህናቱ አልባሳት አማኙን ከምድራዊ ዓለም ነጥለው ወደ ሰማያዊው መንግስት ያሻግሩታል። ይህ አይነቱ ምስጢራዊ ተሞክሮ በምክንያታዊነትና በቁሳዊ አስተሳሰብ ለደረቀችው የምዕራባውያን ነፍስ እንደ ጠል የሚወርድ ሰማያዊ ውሃ ሆኖ ያገለግላል። ከዚሁ ጋር ተያይዞ የኦርቶዶክስ ቤተክርስቲያን ለሥርዓተ አምልኮ የምትሰጠው ጥንቃቄና ቅድስና ምዕራባውያኑን በእጅጉ ያስደንቃቸዋል። በዘመናዊው ዓለም ውስጥ ሁሉ ነገር ተራ እየሆነ በመጣበት ወቅት ወደ ኦርቶዶክስ ቤተክርስቲያን የሚገባ ሰው ግን የተለየ ዓለም ውስጥ እንዳለ ይሰማዋል። ጫማን አውልቆ መግባት፣ በስግደት የሚገለጽ አክብሮት፣ እንዲሁም በቅዳሴ ወቅት የሚታየው የሰማያዊያን መላእክትና የምድራውያን ምዕመናን አንድነት ለአንድ አሜሪካዊ ወይም አውሮፓዊ ትልቅ መንፈሳዊ ድንጋጤ ይፈጥርበታል። ይህ ድንጋጤ ደግሞ ወደ ጥልቅ ምርምርና በመጨረሻም ወደ እምነቱ መግባትን ይወልዳል። በተለይም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኦሪታዊና ወንጌላዊ እሴቶችን አጣጥማ የያዘችበት ጥበብ ለምዕራባዊ ክርስትና ጥንት ምን እንደሚመስል የሚያሳይ ሕያው ሙዚየምና የመዳኛ መርከብ ሆኖ ይታያቸዋል። ይህ ጥንታዊ ሥርዓተ አምልኮ ለምዕራባውያኑ የሚሰጣቸው ትልቁ ትርፍ ታዲያ የባለቤትነትና የታሪክ ቀጣይነት ስሜት ነው። ብዙዎቹ ከካቶሊክና ከፕሮቴስታንት የመጡ ሰዎች የራሳቸውን ሃይማኖታዊ ታሪክ ሲመረምሩ በተለያዩ ጊዜያት የተፈጠሩ መከፋፈሎችንና የተሐድሶ እንቅስቃሴዎች ያገኛሉ። ኦርቶዶክስ ግን ከኒቂያ፣ ከቁስጥንጥንያ፣ ከኤፌሶን ጉባኤያት ጀምሮ የነበረው አስተምህሮ ሳትቀይር ለዛሬው ትውልድ ማድረሷ አማኙ ራሱን ከጥንታውያኑ ቅዱሳን አባቶች ጋር በአንድ ማዕድ ላይ እንዳለ እንዲሰማው ያደርገዋል። ይህ የታሪክ ወጥነትና የሥርዓት ጥንካሬ በጥርጣሬና በለውጥ የሚናወጠው የምዕራቡ ዓለም ውስጥ ኦርቶዶክስን እንደማትናወጥ የጽዮን ተራራ አስቆጥሯታል። ስለዚህም ለምዕራባውያኑ ኦርቶዶክሳዊ መሆን ማለት ሃይማኖት መቀየር ብቻ ሳይሆን ወደ ቀደመውና ወደ እውነተኛው የሰው ልጅ መንፈሳዊ ግንድ መጣበቅ ማለት ነው። ሌላው ቁልፍ ነጥብ ከባዶነት ወደ ሙላት የሚደረገው የነፍስ ጥሪ ነው። ይህ በቁሳዊ ብልጽግና ማማ ላይ የተቀመጠው ግን ደግሞ በውስጣዊ ባዶነት ለሚማቀቀው የምዕራባዊ ሕይወት እንደ ትልቅ መንፈሳዊ መድኃኒት የሚቆጠር ነው። ብዙዎቹ ከአምላክ የለሽነት ወይም ከዓለማዊ ፍልስፍናዎች ወደ ኦርቶዶክስ የሚመጡ ሰዎች ገፊ የሆናቸው ዋነኛው ምክንያት በምክንያታዊነትና በቴክኖሎጂ ብቻ ሊሞላ የማይችል የነፍስ ጥማት ነው። በምዕራቡ ዓለም ያለው የተመቻቸ ኑሮ ስጋ የሚፈልገውን ሁሉ ቢያቀርብም የሰው ልጅ የህልውና ጥያቄዎች ግን ሊመልስ አልቻለም። በዚህ መሃል ኦርቶዶክሳዊት ቤተክርስቲያን የምታቀርበው የነፍስ ቴራፒ ለብዙዎች አዲስ ተስፋ ሆኗል። እዚህ ጋር አማኙ የሚማረው ስለ ሃይማኖት ህግጋት ብቻ ሳይሆን ስለ ነፍስ መንጻትና ከፈጣሪ ጋር ስለሚደረግ ጥልቅ ውህደት ነው። ይህ ከባዶነት ወደ ሙላት የሚደረግ ጉዞ ነፍስ በፈጠራት አምላክ ውስጥ የምታርፍበትን እውነተኛ መንገድ ያሳያል። ወደ ኦርቶዶክስ የሚመጡ ምዕራባውያን የሚማረኩት በቤተክርስቲያኗ ገዳማዊና ተጋድሏዊ ህይወት ነው። በምዕራቡ ዓለም ሃይማኖት ብዙ ጊዜ ከደስታና ከምቾት ጋር ተያይዞ የሚቀርብ ቢሆንም ኦርቶዶክስ ግን በጾም በጸሎትና በስግደት የሚገኝ ውስጣዊ ጥንካሬን ታስተምራለች። ይህ ራስን መካድ የሚለው አስተምህሮ በራስ ወዳድነትና በምቾት ለሰለቸው ምዕራባዊ ወጣት ትልቅ ትርጉም ይሰጠዋል። ስጋን ለነፍስ ማስገዛት የሚለው ጥንታዊ መመሪያ በውስጣቸው ለነበረው መንፈሳዊ ባዶነት እንደማገዶ ሆኖ ነፍሳቸውን ያቀጣጥላታል። በተለይም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ የሚታየው ጥብቅ የጾም ሥርዓትና የሱባኤ ህይወት ለምዕራባውያኑ አዲስ አስደናቂ የሆነ የነፍስ ስንቅ ሆኖላቸዋል። የለመዱትን ዓለማዊ ጫጫታ ትተው በቤተክርስቲያን ጥግ ለብቻቸው ከፈጣሪ ጋር የሚያሳልፉት ጊዜ በምንም አይነት ቁሳዊ ሀብት ሊተካ የማይችል ሰላምን ይሰጣቸዋል። በተጨማሪም የቅዱሳን ታሪክና የሰማዕትነት ህይወት ለነፍሳቸው ትልቅ መነሳሳትን ይፈጥራል። በምዕራቡ ዓለም ጀግንነት በስኬትና በዝና የሚለካ ሲሆን በኦርቶዶክስ ውስጥ ግን ጀግንነት በቅድስና ለፈጣሪ በመታመን የሚገለጽ መሆኑን ይረዳሉ። ይህ የአስተሳሰብ ለውጥ ከድብርትና ከትርጉም አልባነት ህይወት አውጥቶ ወደ ብርሃን ይመራቸዋል። በተለይም ከእስልምናና ከሌሎች እምነቶች የሚመጡ ሰዎች በኦርቶዶክስ ውስጥ የሚገኘውን ያለምንም ቅድመ ሁኔታ የሚሰጥ መለኮታዊ ፍቅርና ይቅርታ ሲያገኙ
ነፍሳቸው ወደ ቤቷ እንደተመለሰች ወፍ ረፍትን ታገኛለች። እግዚአብሔርን እንደ ሩቅ ፈራጅ ሳይሆን እንደ ቅርብ አባትና እንደ ነፍስ ወዳጅ ማየት መቻላቸው በውስጣቸው የነበረውን የፍርሃት ባዶነት በመለኮታዊ ሙላት ይተካዋል። በመጨረሻም ይህ የነፍስ ጥሪ ምዕራባውያኑ ወደ አንድ ትልቅ መንፈሳዊ ቤተሰብ ይቀላቀላቸዋል። በብቸኝነትና በግለሰባዊነት የሚታወቀው ምዕራባዊ ማህበረሰብ ውስጥ ኦርቶዶክሳዊት ቤተክርስቲያን የቅዱሳን ህብረትና የአንድነት ማህበር ሆና ትቀርባለች። አማኙ በምድር ካሉት ምዕመናን ጋር ብቻ ሳይሆን በሰማይ ካሉት ቅዱሳን መላእክት ጋርም ግንኙነት እንዳለው ሲረዳ በዓለም ውስጥ ብቻውን እንዳልሆነ ያውቃል። ይህ መለኮታዊ ትስስር ከምድራዊ ባዶነት ወደ ሰማያዊው ሙላት የሚደረገው ሽግግር ዋነኛው መገለጫ ነው። በዚህም ምክንያት ዛሬ በምዕራቡ ዓለም የሚገኙ አውራ ጎዳናዎች ላይ በጸጥታ ወደ ቤተክርስቲያን የሚጓዙ አዳዲስ ኦርቶዶክሳውያን ለዓለም የሚነግሩት ትልቁ ምስክርነት ነፍሳችን በፈጣሪዋ ውስጥ እስካላረፈች ድረስ ሁልጊዜም ባዶ ናት የሚለው ጥንታዊ እውነት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በምዕራባውያን አይን ዘንድ ያላት ልዩ ውበት የሚመነጨው ክርስትናን ከመጀመሪያው የመጽሐፍ ቅዱስ ታሪክና ከአፍሪካዊ ማንነት ጋር አጣጥማ በመያዟ ነው። ብዙዎቹ አሜሪካውያንና አውሮፓውያን ክርስትናን የሚረዱት በአውሮፓ የባህል ቀለም ተቀብቶና በህዳሴው ዘመን አስተሳሰብ ተቃኝቶ ነው። ሆኖም ወደ ኢትዮጵያ ቤተክርስቲያን ሲመጡ ክርስትና ከምዕራቡ ዓለም ፍልስፍና በፊት የነበረ ጥንታዊና መጽሐፍ ቅዱሳዊ ይዘቱን በንጽህና የጠበቀ መሆኑን ይረዳሉ። በቤተክርስቲያኗ ውስጥ የሚታየው ሥርዓተ አምልኮ ከብሉይ ኪዳን መስዋዕተ ኦሪት እስከ ሐዲስ ኪዳን መስዋዕተ ወንጌል ያለውን መንፈሳዊ ድልድይ አገናኝቶ የያዘ በመሆኑ አማኙ በታሪክ ውደት ውስጥ ሳይጠፋ የእምነትን ጥንታዊ መሰረት እንዲጨብጥ ያደርገዋል። ይህ ደግሞ ለብዙዎች ወደ እውነተኛውና ወደ ቀደመው ክርስትና መመለስ የሚል ትልቅ ትርጉም ይሰጣቸዋል። በተለይም በምዕራባውያን ዘንድ ትልቅ አድናቆትን የሚያተርፈው የቤተክርስቲያኗ ሕያውነት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደ ሌሎች ጥንታዊ ተቋማት በታሪክ መጻሕፍት ውስጥ ብቻ የምትጠቀስ ሳትሆን ዛሬም ድረስ በሚሊዮኖች ሕይወት ውስጥ የምትሰራና የምትንቀሳቀስ ናት። በምዕራቡ ዓለም የሚገኙ አብያተ ክርስቲያናት ውስጥ የሚታየው ነጭ ነጠላ፣ በያሬዳዊ ዜማ የታጀበው ማህሌትና በአውደ ምሕረቱ ላይ የሚታየው እልልታ በቁሳዊው ዓለም ለሰለቸው ምዕራባዊ ነፍስ ትልቅ የሕይወት እስትንፋስ ነው። እዚህ ጋር ክርስትና ደረቅ ትምህርት ሳይሆን የሚጨበጥ የሚታይና የሚኖር ሕይወት መሆኑ ልብ ይለዋል። ነጮችና ጥቁሮች በአንድነት ተንበርክከው ሲሰግዱና ከአንድ ጽዋ ሲቆርቡ የሚታይበት ትዕይንት ዘርና ቀለምን አሻግሮ ሰውን ሁሉ በእግዚአብሔር መልክ የሚያስተሳስር መለኮታዊ ውበት አለው። ከዚሁ ጋር ተያይዞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለጥበብና ለስነ ጽሑፍ የምትሰጠው ቦታ ለምዕራባውያን ምሁራን ሳይቀር አስደናቂ ነው። የግዕዝ ቋንቋ፣ የብራና መጻሕፍት ጥበብ እና በቅኔ የተቀመጡ ምስጢራዊ ትርጓሜዎች በምዕራቡ ዓለም የጠፋ የተባለውን ጥንታዊ ጥበብ በሕይወት አግኝተውበታል። ወደ ቤተክርስቲያኗ የሚመጡ ምዕራባውያን በቅዱሳን ስዕላት ውስጥ ያለውን መንፈሳዊ መልእክትና በታቦቱ ዙሪያ ያለውን ምስጢር ሲመረምሩ ሕይወታቸው ከአጭር ምድራዊ እይታ ወጥቶ ወደ ዘላቂው ሰማያዊ ምስጢር ያመራል። ይህ ልዩ ውበት ደግሞ ቤተክርስቲያኗን ከሃይማኖት ተቋምነት ባለፈ የሰው ልጅ ሁሉ መንፈሳዊ ቅርስና የምዕራባውያን የነፍስ መጠለያ እንድትሆን አድርጓታል። በጥቅሉ የኢትዮጵያ ቤተክርስቲያን የምዕራባውያንን ልብ የምታሸንፈው በጽናትና በክብር ነው። ለዘመናት በባዕድ ወራሪዎች ሳይደፈር የቆየው የኢትዮጵያ ኦርቶዶክሳዊ ማንነት ዛሬ በምዕራቡ ዓለም የሚገኙና በማንነት ቀውስ ውስጥ ላሉ ሰዎች እንደ ትልቅ ተምሳሌት ይወሰዳል። በጥቅሉ የኢትዮጵያ ቤተክርስቲያን የምዕራባውያንን ልብ የምታሸንፈው በጽናትና በክብር ነው። ለዘመናት በባዕድ ወራሪዎች ሳይደፈር የቆየው የኢትዮጵያ ኦርቶዶክሳዊ ማንነት ዛሬ በምዕራቡ ዓለም የሚገኙና በማንነት ቀውስ ውስጥ ላሉ ሰዎች እንደ ትልቅ ተምሳሌት ይወሰዳል። ቤተክርስቲያኗ ለዘመናዊነት ጫና ሳትንበረከክ የራሷን የዘመን አቆጣጠር፣ የራሷን ዜማና የራሷን ጥንታዊ ሥርዓት አክብራ መቆየቷ ለምዕራባውያኑ ትልቅ ትኩረትና መሸሸጊያ ሆኖላቸዋል። በዚህም ምክንያት ከምዕራቡ ዓለም ወደ ኢትዮጵያ ኦርቶዶክስ የሚመጡ ሰዎች የሚያገኙት ሃይማኖትን ብቻ ሳይሆን
ሰብአዊነት በፈጣሪ ፊት የሚከበርበትና ነፍስ በቅድስና የምታጌጥበት ልዩ የሰማይ ደጅ ነው። የዛሬውን መርሃ ግብራችንን ለማጠቃለል ዛሬ በምዕራቡ ዓለም የምናየውና ከተለያዩ ቤተ እምነቶች ወደ ኦርቶዶክሳዊት ቤተክርስቲያን የሚደረገው ፍልሰት ተራ የሆነ የሃይማኖት አሃዝ ለውጥ ሳይሆን ዓለማችን በመንፈሳዊ ረሃብ ውስጥ መሆኗን የሚያሳይ ታላቅ ምልክት ነው። በቁሳዊ ብልጽግናና በቴክኖሎጂ ምጥቀት የሰከረው የሰው ልጅ በነፍሱ ውስጥ ያለውን የባዶነት ስሜት ሊሞላለት የሚችለው ከጊዜያዊነት የጸዳውና ዘላለማዊነትን የሰነቀው ጥንታዊ ምስጢር ብቻ መሆኑን ተረድቷል። ምዕራባውያኑ ዛሬ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዕጣንና ዜማ፣ በሩሲያ ኦርቶዶክስ ጽናትና ቅዱሳት ስዕላት ውስጥ ያገኙት ነገር ሃይማኖትም ብቻ ሳይሆን ፈጣሪ ከሰው ልጅ ጋር የሚገናኝበትን ያንን ጥንታዊና ሐዋርያዊ መድረክ ነው። ይህ እንቅስቃሴ ለቤተክርስቲያንም ቢሆን ታላቅ ኃላፊነትን ይዞ መጥቷል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዓለም ዙሪያ ያሉት አጥቢያዎች ለነዚህ መንፈሳዊ ስደተኞች መጠለያና የፍቅር ማዕከል መሆናቸውን መቀጠል ይኖርባቸዋል። ነጩ፣ ጥቁሩ፣ ምስራቃዊውና ምዕራባዊው በአንድነት ተንበርክከው አንድ ጌታ፣ አንድ ሃይማኖት፣ አንዲት ጥምቀት የሚለውን ቃል በተግባር ሲመሰክሩ ማየት ቤተክርስቲያን ከዘርና ከቋንቋ በላይ የሁሉ እናት መሆኗን ዳግም ያረጋገጠ ክስተት ነው። ይህ ጉዞ ታዲያ ለሁላችንም የሚያስተላልፈው መልእክት ግልጽ ነው። ዓለም ምን ያህል ብትለወጥና ብትሰለጥን የሰው ልጅ ነፍስ ግን ሁልጊዜም የምትጠማው ያንን የማይለወጠውን መለኮታዊ እውነት ነው። ዛሬ በአሜሪካና በአውሮፓ ጎዳናዎች ላይ በአርምሞ ወደ ቤተክርስቲያን የሚጓዙት አዳዲስ ኦርቶዶክሳውያን ለትውልዱ የሚናገሩት ትልቁ ምስክርነት እውነትን ታውቃላችሁ፣ እውነትም አርነት ያወጣችኋል የሚለውን የወንጌል ቃል ነው። ይህ ወደ ጥንቱ የመመለስ ጉዞ ነፍስ በፈጣሪው አቅፍ ውስጥ የምታርፍበትና ከባዶነት ወደ መለኮታዊ ሙላት የምትሸጋገርበት ዘላለማዊ የብርሃን ድልድይ ሆኖ ይቀጥላል። እግዚአብሔር ቤተክርስቲያናችንን ይጠብቅልን።